ሰላም ሰላም ጋይስ እንደምን ቆያችሁ? እኔ ኤቢ ነኝ። ዛሬ የምናየው የዩቲዩብ ቻናል አከፋፈት ይሆናል። አሁን ቀጥታ ወደ ዩቲዩብ ቻናል አከፋፈት እንሄዳለን። በመጀመሪያ እቺን የዩቲዩብ ምልክት የማሳያችሁን እሷን እንዲህ በቀይ ያከበብኩላችሁን ክሊክ ታደርጋላችሁ። እንደዚህ ወደ ዩቲዩብ ሲያስገባን እዚች ጋር ከታች በኩል የፕሮፋይል ምልክት አለች። እሷን አንዴ ክሊክ እናደርጋለን። በመቀጠል እዚች ጋር ስትመጡ እዚች ጋር የሚያሳያችሁ እዚች ጋር ጉግል የሚል አለ፣ ጉግል አካውንት የሚል አለ። እዚች ጋር ደግሞ ስዊች የሚል አለ፣ ስዊች አካውንት። ከዛ አሁን የምንከፍተው እኛ ስዊች አካውንት በሁለቱ መክፈት ይቻላል ኦሬዲ። ነገር ግን ስዊች አካውንት በሚለው እንገባለን። ክሊክ ስናደርገው እንደዚህ ያመጣልናል። እንደዚህ ካመጣልን በኋላ እዚች ጋር እንደምታዩት የመደመር ምልክት ትመጣለች። እሷን አንዴ ክሊክ እናደርጋለን። እቺን በቀይ ማሳያችሁ እሷን አንዴ ክሊክ ስናደርግ እንደዚህ ወደ ጉግል ይወስደናል። ወደ ጉግል ሲወስድ እዚች ጋር እናንተ ፓስወርድ ካላችሁ የስልካችሁን ፓስወርድ አሻራ ሊሆን ይችላል ታስገባላችሁ። እሱን ትከፍታላችሁ ማለት ነው። እሱን ስትከፍቱ እንደዚህ ያመጣል። እዚች ጋር ኢሜል ኦር ፎን የሚል አለ። እሱ ከዚህ በፊት የከፈታችሁ ካለ በሱ መክፈት ትችላላችሁ። ከዚህ በፊት የከፈታችሁ ካለ በዚህ በኢሜል ኦር ፎን በቀስቱ ባሳያችሁ ማለት ነው በሱ መክፈት ትችላላችሁ። አሁን እኛ አዲስ ስለሆነ የምንከፍተው በዚህኛው የምንከፍተው ማለት ነው። ክሬት በሚለው ከታች እኛ በኩል ያለው ክሬት አካውንት የሚለውን እሱን አንዴ ክሊክ እናደርጋለን። እዚች ጋር ሁለት አማራጭ ያመጣላችኋል። አንደኛው ፐርሰናል ሲሆን ሁለተኛው ደግሞ ወርክ ኦር ማይ ቢዝነስ የሚል ነው። እኛ የምንከፍተው አሁን ይሄኛውን ነው ማለት ነው። ይሄኛውን ነው ፐርሰናል የሚለውን አንዴ ክሊክ እናደርጋለን። በመቀጠል እንደዚህ ያመጣልናል። ፈርስት ኔም ላስት ኔም እዚች ጋር የምትፈልጉትን ስም ማስገባት ትችላላችሁ። እኔ ኤ ብዬ መክፈት እችላለሁ። ኤ የታችኛውን ደግሞ ቢ ልበለው ለእናንተ ለማሳየት ስለሆነ እኔ ዝም ብዬ ነው እያስገባ ያለሁት። ከዛ በኋላ እዚች ጋር የምታያትን ኔክስት የምትለዋን አንዴ ክሊክ እናደርጋታለን። በመቀጠል እዚች ጋር ሲያመጣላችሁ እዚች ጋር የተወለዳችሁበትን ዓመተ ምህረት እና ቀን ሙሉ ይላችኋል። እዚች ጋር 1996 ልበለው። እዚህ ጋር ደግሞ ያው ፌብሩዋሪ ልበለውና እዚህ ጋር እሺ 5 ልበለው። እዚህ ጋር ሴት ከሆናችሁ ፊሜል፣ ወንድ ከሆናችሁ ደግሞ ሜል ትላላችሁ። ከዛ በኋላ በሰማያዊ ያለችውን የሰማያዊ ምልክት በሰማያዊ ያለችውን አንዴ ክሊክ እናደርጋለን። ኔክስት የምትለዋን በመቀጠል 3 አማራጭ ያመጣልናል። እኔ እዚህ ጋር ያው አዲስም ክሬት ማድረግ ትችላላችሁ። ከታች በኩል ያው ክሬት የሚል አለ፣ እሱንም ማድረግ ትችላላችሁ። እኔ አሁን መክፈት የምፈልገው ያውና እቺኛ እኔ የኛው ማለት ያለው አብሮ የሚለውን እሷን ማለት ያለው ማለት ነው። እሷን አንዴ ክሊክ አድርጋታለሁ። ከዛ ኔክስት የሚለውን ክሊክ አደርጋለሁ አንዴ። አሁን ዋናው ነገር እዚህ ጋር ነው፣ ፓስወርድ የሚለው ቦታ ነው። እዚህ ጋር ፓስወርዳችሁ ጠንካራ መሆን አለበት። ስትሮንግ የሆነ ፓስወርድ ነው መሙላት ያለባችሁ። ከፊደል እና ሃሽታግ ቁጥር አደባልቃችሁ መክተት አለባችሁ። ያው ሃክ እንዳይደረግ ምናምን ይጠቅማቸዋል። ያው እንደዚህ ከቻለው ከዛ በኋላ ግን እንዳረሱት ደግሞ ስክሪንሻት ወይ ደግሞ ኮፒ አድርጋችሁ መያዝ አለባችሁ።
ከዛ ላይ ኔክስት የሚለውን አንዴ ክሊክ ታደርጋላችሁ። አሁን እንደዚህ ሲያመጣልን አሁንም ኔክስት የምትለዋን ከታች በኩል ክሊክ እናደርጋለን። እዚች ጋር ያው ውል አላቸው። ውሉን ከተስማማችሁ ማንበብን ከፈለጋችሁ እዚህ ጋር ከታች በኩል ሞር ኦፕሽን የሚላለ እሱን አንዴ ክሊክ አድርጋችሁ ሙሉ ማንበብ ትችላላችሁ። እኔ ያው ተስማምቻለሁ ብያለሁ፣ አግሪ ይለዋለሁ። አግሪ ካልኩኝ በኋላ ያው እንደዚህ እዚህ ጋር ጉግል ሰርቪስ ብሎ ኢንፎርሜሽናችን ያስገባናል፣ ሙሉ መረጃ ቼክ ያደርጋል። በመቀጠል ራሱ ወደ ዩቲዩብ ቻናል ይወስደናል ማለት ነው። ወደ ዩቲዩብ ቻናል ከወሰደን በኋላ አሁንም የፕሮፋይሏን ምልክት አንዴ ክሊክ እናደርጋታለን። እንደዛ ስናደርግ እዚች ጋር አሁን ምንድነው የሚለን ከጫፍ በኩል ማለት ነው ክሬት ቻናል የሚል አለ። ክሬት ቻናል የሚለውን አንዴ ክሊክ እናደርጋለን። እንደዚህ ስናደርግ እዚች ጋር ይመጣልናል። እዚች ጋር ስም ምናምን መቀየር የምትፈልጉ እዚች ጋር የእስክሪብቶ ምልክቶቹን ነካ እናደርጋለን ማለት ነው። እነዚህን አንዴ ክሊክ እናደርጋለን። ተራ በተራ ከላይ ኔም የሚለውን እንቀይራለን ማለት ነው። ከጻፍን በኋላ ከላይ በኩል ያለችውን የሴቭ ምልክት አንዴ ክሊክ እናደርጋለን። በመቀጠል እዚህ ጋር ሃንድል የሚል አለ። ሃንድል የሚለውንም ቅድም እንዳሳያችሁ እሱንም አንዴ ክሊክ እናደርጋለን። እሺ እዚህ ጋር ያው ሰው የእናንተን ጽፎ የሚያገኘው በዚህ አሁን በምን ጽፎ ነው ሃንድል በሚለው የእናንተን ጽፎ ማግኘት ይችላል። እዚች ጋር አብዲ ኔጌቲቭ 56 ብዬዋለሁ። ከዛ በኋላ ይሄ እንደዚህ በቃ እናንተ ልክ ከሆናችሁ ራይት ያመጣላችኋል። እዚች ጋር ከዛ ራይት ካመጣላችሁ በኋላ ሴቭ የሚለውን አንዴ ክሊክ እናደርጋለን ማለት ነው። በመቀጠል እዚች ጋር የካሜራ ምልክቷን አንዴ ክሊክ እናደርጋታለን። የካሜራ ምልክቷን አንዴ ክሊክ እናደርግና ፕሮፋይላችንን እናስገባለን ማለት ነው። እዚህ ጋር ጋላሪ ካሜራ የሚላለ አሁን ከጋላሪ ውስጥ ነው ማስገባው። ጋላሪ ውስጥ ከገባ በኋላ እዚህ ጋር ያን እቺን መርጫለሁ። ከታች በኩል ሴቭ አስ ፕሮፋይል ፒክቸር የሚላለ እሱን አንዴ ክሊክ እናደርጋለን። እንደዚህ ካደረግን በኋላ እዚህ ጋር ከታች በኩል ያለችውን እቺን በቀይ ያከበኩላችሁን ክሬት ቻናል የሚለውን አንዴ ክሊክ እናደርጋለን። በመቀጠል እንደዚህ ከፍትልናል ማለት ነው። አሁንም ፕሮፋይላችንን ነካ ስናደርግ ቻናል ከፍተናል ማለት ነው። አሁን እዚች ጋር በቃ በመቀጠል ደግሞ እንዴት ቪዲዮ አፕሎድ ማድረግ እንደምንችል አሳያችኋለሁ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ብዝት ይበልልኝ። ደህና ሁኑ።